ይገርማል። ዛሬ ደብሮኛል። ጎዳና ላይ ሆኜ ወድቄ አንድም ሰው ከጎኔ የለም። እኔን የሚመስሉ ብዙዎች አሉ። ግራ የገባቸው መሄጃ የጠፋቸው ከሀገር ሀገር የሚንከራተቱ እኔን የሚመስሉ ብቻ ከኔ ጋር አሉ። በፊትማ የሚወዱኝ የሚያከብሩኝ የሚፈልጉኝ የሚመስሉ ብዙ ሰዎች ነበሩ። አንዱም ዛሬ የለም። ይገርማል። በራበኝ ሰዓት ማንም ሊያበላኝ አይመጣም። በጠማኝ ሰዓት ማንም ሊያጠጣኝ አልመጣም። በጨነቀኝ በቸገረኝ ሰዓት መግቢያ ባጣው ሰዓት ማንም ሊያስገባኝ ወይ ሊወስደኝ ያሰበ አንድም ሰው የለም። የት ነህ ብሎ የጠየቀኝ ሰው የለም። አይገርም? እዚች ምድር ላይ እስካለው ድረስ ለካ ራሴን በራሴ ካልሆነ ማንም ስለኔ የሚጨነቅ እንደሌለ ገብቶኛል። ለካ ሲመቸኝ ሁሉም ለጋ ከምቾቴ ጋር ነው ነበር የነበረው። ደስ ሲለኝ ለካ ከደስታዬ ጋር ነው ነበር የነበረው። ችግር የለውም ዛሬ ቢርበኝ ቢጠማኝም ቢቸግረኝም በወድቅም ማንም ባያስታውሰኝም የማይረሳ ፈጣሪ አለ አሁን ባለውበትም የሚጠብቀኝ እሱ ስላለ አልፈራም። አይጉድ በጣም ነው የሚገርመው። በጣም የምንዋደድ የምንመስል የምንፋቀር የምንመስል አይገርምም? ግን በጠገብኩ ሰዓት ካልበላ ብሎ የሚያስጨንቀኝ፣ ሳይጠማኝ ካልጠጣ ብሎ የሚያስጨንቀኝ፣ ሳይቸግረኝ ቸግሮሃል ብሎ የሚያስብልኝ፣ አፈር አይንካ የሚለኝ ከጎኔ የነበረ ወዳጄ ሁሉ ዛሬ የለም። በቸገረኝ ሰዓት ምን ነው በራበኝ ሰዓት እጄን በዘረጋው ሰዓት እጄ ላይ እንኳን ቁራሽ እንጀራ ብታስቀምጥልኝ። ጠምቶኛል ምን አለ ውሃ ቀርተህ ብታሰጣኝ፣ ምን አለ ከወደኩበት ጎዳና ላይ ብታነሳኝ፣ ምን አለ ብታስጠጋኝ ብታስጠጊኝ። ምን ዋጋ አለው? ረዥም ጊዜ ሆነኝ ችግሬን ለማንም አልናገርም ብዬ በጎዳና ላይ መኖር ከጀመርኩ ማን ነው ለእኔ ስለሚያስብ? ማን ነው እኔንስ የሚያስበኝ? እስኪ ፈጣሪ ግን አሁንም በብርድ ውስጥ ሙቀት ሆነኝ፣ በችግሬ ውስጥ የችግሬ መፍትሄ ሆነኝ፣ ራቤ ጥጋብ ሆነኝ፣ ጥማቴንም እንደዛው እርካታ ሆነኝ። ጌታዬ ዛሬም አንተ ስላለህ ነው ያለሁት። ዛሬም አንተ ስላለህ ነው፣ ስለሰጠኝ እድል ነው ዛሬ እስትንፋሴን እንድተነፍስ የቻልኩት። ዛሬ ሆዴን ላውጣ ብዬ ብናገር ማንንም ግን እየከሰስኩ አይደለም፣ ማንንም እየተናገርኩ አይደለም። አንተን ማመስገን እየቻልኩ ለምን ሰዎችን ከሳለሁ? እማመሰግንበት ምክንያት ስለሆነ ነው። ጌታዬ እንዳትቀየመኝ። ማናችሁንም ትናንት የምትወዱኝ፣ ትናንት በጣም የምታፈቅሩኝ፣ ትናንት የምትፈልጉኝ፣ ዛሬ ባትፈልጉኝ፣ ባትወዱኝ፣ ብትጠሉኝ እኔ አልከሳችሁም፣ እኔ አላዝንባችሁም። ግን ሰው እንዲህ ነው ብዬ ለማሰብ እንድችል ስላደረገኝ ብቻ ነው። ማንም ቢሆን ራሱን ይጠይቅ፣ ማንም ቢሆን ያስተውል። በዙሪያ የከበበው ሁሉ አስመሳይና ውሸታም ነው። ለምን ካላችሁኝ ራሱን እንጂ ሌሎችን አስቦ ካልሆነ በስተቀር ኧረ ተውኝ እስኪ።